ዛሬ የምንነጋገርበት ርዕስ በጣም ወሳኝ የሆነ ርዕስ ነው። ይህ ጥያቄ የሰው ልጅ ከተፈጠረበት ጊዜ ጀምሮ እስካሁን ድረስ ያልተቋረጠ ጥያቄ ነው። ይህን ቪዲዮ ካያችሁት በኋላ ምናልባት ይህን እኮ ከዚህ በፊት አውቀዋለሁ ልትሉም ትችላላችሁ፣ ወይም ደግሞ በጣም የሚገርም አይዲያ ነው ልትሉም ትችላላችሁ። እንግዲህ ዛሬ የምንነጋገርበት ርዕስ የሰው ልጅ ከሞተ በኋላ ወይም አንድ ሰው ከሞተ በኋላ ሐሳቡ የሚነጋገርባቸው መንገዶች ወይም ደግሞ ትውስታዎቹ ሁሉም ነገር ምን ይፈጠርባቸዋል የሚለውን እናያለን። ለምሳሌ አንድ ፕሮፌሰር ከሞተ በኋላ እስካሁን ድረስ ፕሮፌሰር እስኪሆንባቸው ድረስ ያሉትን ዕውቀቶቹን ወይም እነሱ ላይ ምን ሊፈጠር ይችላል ወይም ደግሞ የት ይሄዳሉ የሚለውን የምናይ ይሆናል። እና ደግሞ ንቃት ወይም ንቃተ ህሊና ወይም አዌርነስ የምንለው ወይም ደግሞ በሃይማኖታዊ መንገድ ነፍስ የምንላት ላይ ምን ይፈጠራል የሚለውንም እንመለከታለን። ዛሬ ሃይማኖታዊ መንገድ አናይም፣ ደግሞ በገስ አንመለከትም። ዛሬ የምናየው ከሳይንስና ከሳይንስ አንጻር ብቻ ነው። ሳይንሳዊ መንገድ ብቻ የምንመለከት ይሆናል። በዚህ ቪዲዮ መጨረሻ ላይ ደግሞ የምነግራችሁ ምርጥ የሆነ ማይንዳችሁን ብሎ የሚያደርግ አይዲያ ነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ማየታችሁን እንዳትረሱ። እዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እና ደግሞ ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። እንግዲህ በመጀመሪያ የምንመለከተው ምንድነው አእምሮ ምንድነው ወይም አእምሮ ማለት ምን ማለት ነው የሚለውን እናያለን። በመጀመሪያ ስለ አእምሮ ከማውራታችን በፊት በአእምሮና በብሬን መካከል ወይም ደግሞ በአንጎል መካከል ያለውን ልዩነት እንመልከት። ብዙ ሰዎች እንግዲህ እዚህ ጋር ነው ግራ የሚገባን። ብሬንና ወይም አንጎልና ማይንድ አእምሮ መካከል ያለው ልዩነት አንረዳውም። እንግዲህ ብሬን ማለት ነው ወይ አንጎላችን ወይም ስጋዊ ጭንቅላታችን እንደማለት ነው። ኤሌክትሪክ ንዝረቶችን በመጠቀም የሚሰራ ነው እሱ። ማይንድ ማለት ደግሞ ለምሳሌ እዚህ ጋር በምን ላስረዳችሁ መሰላችሁ? በተርባይን እንረዳው ወይም ደግሞ በመብራት እንረዳው። ለምሳሌ አንድ መብራት እንዲመነጭ ወይም ደግሞ አምፖል እንዲበራ ግዴታ ለምሳሌ ከአባይ ግድብ ያለው ለምሳሌ አባይ ግድብን ብንወስድ አባይ ግድብ ላይ ያሉት ለምሳሌ ተርባይኖች አሉ። ተርባይኑ በውሃ አማካኝነት ሲሽከረከር ነው አምፖል ወይም መብራት የሚፈጠረው። ልክ ተርባይኑን እንደ ብሬን ውሰዱት ወይም ደግሞ ልክ እንደ አንጎላችሁ ውሰዱትና መብራቱን ወይም ደግሞ ኤሌክትሪክ የሚመነጭበትን ደግሞ ልክ እንደ አእምሮአችሁ ውሰዱት። ተርባይኑ በተንቀሳቀሰ ቁጥር መብራቱ ይፈጠራል ማለት ነው። ተርባይኑ ግዴታ መንቀሳቀስ አለበት መብራቱ እንዲፈጠር። አእምሮ ወይም አእምሮ የሚፈጠረው አንጎል ሲንቀሳቀስ እንደማለት ነው። አእምሮና በብሬን መካከል ያለው ልዩነት ይሄ ነው። አእምሮ ምን ያስተላልፋል ማለት ነው? ሐሳቦችን፣ ሚሞሪ የምናደርጋቸውን ወይም የምናስታውሳቸውን ነገሮች፣ የምንናገራቸውን፣ ዕውቀታችን፣ ሁሉም ነገር በአእምሮ ውስጥ የሚገኝ ነው ማለት ነው። የልዩነታቸውን ከተረዳን በኋላ እንግዲህ ዋናው ጥያቄ ምንድነው? አንጎል ከሞተ በኋላ በአእምሮ ላይ ምን ይፈጠራል ወይም ደግሞ አእምሮአችን ምን ይሆናል የሚለው ነው። አሁን በቀጣይ እንሰራላችሁ ላይ ያሳያቸዋለሁ። በሁለተኛ ደረጃ የምንመለከተው እንግዲህ ሞት በሳይንስ ምንድነው ወይም ደግሞ አገላለጹ ምን አይነት ነው የሚለውን እንመለከታለን። ሞት እንግዲህ በሳይንስ ማለት ክሊኒካል ዴዝ እና ብሬን ዴዝ ብለው ይከፋፍሉታል። ክሊኒካል ዴዝ የምንለው ምንድነው? መጀመሪያ ልብ ምታችን ይቆማል እና ደግሞ ከዛ አስተነፋፈሱም ወይም ደግሞ እስትንፋስ ይቆማል። ከዛ ብሬን ዴዝ ደግሞ የሚባለው ምንድነው? የአእምሮአችን ቅድም እንዳልኳችሁ ማንጎላችን ወይም ብሬናችን የሚሰራው በኤሌክትሪክ ንዝረቶች ነውና እነዛ ኤሌክትሪክ ንዝረቶችን የሚያስተላልፉት በሙላ መሞት ይጀምራሉ ማለት ነው። ከዛ አንድ የሞተን ሰው ለምሳሌ አንድ የሞተን ሰው እጁን ወይም እግሩን በመርፌ ቢወጉት የሚሰማው ነገር አይኖርም። አንተ ምንድነው በመርፌ የምወጋኝ ምናምን አይላችሁም አይደለ? አንዴ ከሞተ በኋላ እነዛ ያንን ለምሳሌ እጃችሁን እሳቱ ስከቱ እሳቱ እየፈጃችሁ ነው ብሎ የሚያስተላልፉላችሁ እነዚህ የኤሌክትሪክ ንዝረቶች አስተላላፊዎች ናቸው ማለት ነው። እነሱ ያከትምላቸዋል ማለት ነው በዛ ሰዓት ላይ። ለዛ ነው ሰውየው ለምንድነው የምትወጉኝ ወይም ደግሞ ለምንድነው የምታቃጥሉኝ ብሎ የማይናገረው ማለት ነው። እነዚህ ነገሮች ይፈጠራሉ ማለት ነው። ይሄ ማለት ነው ቅድም ባስረዳዋችሁ ምሳሌ መሰረት ተርባይኑ ሲንቀሳቀስ ወይም በወራጁ ውሃው አማካኝነት እየተንቀሳቀሰ ኤሌክትሪኩ እንደሚፈጥረው ሁሉ ተርባይኑ ሲቆም ደግሞ መብራቱም ይቆማል ማለት ነው። ይሄ ማለት ነው ብሬናችን ወይም አንጎላችን ሲንቀሳቀስ አእምሮ ይፈጠራል። አንጎላችን ደግሞ መንቀሳቀሱን ሲያቆም አእምሮም ያቆማል። ይሄ ማለት ትውስታችን፣ የያዝናቸው ዕውቀቶች፣ ሁሉም ነገር የወዛ ሳለ ያከትምላቸዋል ወይም ደግሞ ይጠፋሉ እንደማለት ነው። እንግዲህ አንድ ሰው ከሞተ በኋላ ወደ አንጎሉ አየር መድረስ ያቆማል ማለት ነው። አየር መድረስ ካቆመ በኋላ ደግሞ ምን ይሆናል ማለት ነው? ከ10 እስከ 15 ሰከንድ ውስጥ ባለው ውስጥ ደግሞ የሰውየው ንቃቱ ይጠፋል ማለት ንቃት ይጠፋል ማለት ለምሳሌ ወደ ኋላ እንመለስና እናታችሁ ማህፀን ውስጥ ያለው ነገር ትዝ ይላችሁ ማለት ወይም ደግሞ በእንቅልፍም ብናስረዳው ለምሳሌ
እንቅልፍ ውስጥ ሆናችሁ ልክ 4 ሰዓት የተኛ ሰው 8 ሰዓት ላይ ያለው ጭልጥ ያለ ወይም ደግሞ ዲፕ የሆነ ስሊፕ ላይ ባለበት ሰዓት ላይ ያለው ነገር ትዝ አይለውም። እንደዛ ይሆናል ማለት ነው። አንድ ሰው ንቃቱ ይጠፋል ወይም ደግሞ ኮንሽስነሱ በዛ ሰዓት ላይ ይጠፋል ማለት ነው። ከዛ በኋላ ምንድነው የሚፈጠረው? ከ2 እስከ 3 ደቂቃ ባለው ውስጥ ደግሞ ኒውሮኖች መሞት ይጀምራሉ። ኒውሮኖች ማለት ምን ማለት ነው? ቅድም ነግሬያችሁ ነበር፣ የኤሌክትሪክ ንዝረቶች ብዬ ማለት ነው። አንድ ሰው እጁን ወደ ሻማ ላይ ወይም ደግሞ እሳት ላይ ቢከተው አረ እያቃጠለህ ነው እጅህን ከዚህ ከእሳት ላይ አንሳ ብለው የሚነግሩት እነዚህ ኒውሮኖች ናቸው ማለት ነው። እነዛ በዛ ሰዓት ላይ ይሞታሉ። 5 ደቂቃ ባልሞላ ጊዜ ውስጥ ይሞታል ማለት ነው። እስከነጭራሹ ይሞታል። ከዚህ ተነስተን ከሳይንስ አንፃር አንጎል ወይም ደግሞ ይሄ ብሬናችን ከሞተ አእምሯችንም ይጠፋል ማለት ነው። ወይም ደግሞ ትውስታችንም ነፍስ ብሎ ነገር የለም፣ ኮንሽስነስ ምናምን ሁሉም ነገር ተያይዘው ይጠፋሉ ነው የሚለው ሳይንስ ማለት ነው። እንግዲህ ሳይንቲስቶቹ ይሄን አስመልክቶ ከሞት በኋላ ምናልባት ህይወት ካለ ብለው ምን የሚባል ነገር ፈጠሩ? ኒር ዴዝ ኤክስፒሪየንስ ወይም ደግሞ ኤንዲኢ የሚባል ሲስተም ፈጠሩ ማለት ነው። ኒር ዴዝ ኤክስፒሪየንስ ወይም ደግሞ ኤንዲኢ ማለት ምን ማለት ነው? ለምሳሌ ለሞት የቀረቡ ሰዎች የሚናገሩት ነገር ማለት ነው። ለምሳሌ አሁን ቅድም ብያችሁ ነበረ፣ አንድ ሰው ኦክሲጅን ወደ አእምሮ መሄድ ወይም ደግሞ ወደ አንጎሉ መሄድ ካቆመ በኋላ ምንድነው የሚፈጠረው? ከ10 እስከ 15 ሰከንድ ድረስ ንቃቱ ይጠፋል። ከዛ ደግሞ ከ2 እስከ 3 ደቂቃ ባለው ደግሞ ኒውሮኖቹ ይሞታሉ። ከዛ ደግሞ ከ5 ደቂቃ በኋላ ቶታሊ ይሞታል ማለት ነው አይደለ? ብያችሁ የነበረው ኢኤጂ ላይ ወይም ደግሞ ኢኤጂ ማለት ነው። ምናልባት ፊልም ላይ አይታችሁ ከሆነ የልብ ምት የሚለካው መስመር ያለው እንትን ማለት ነው። እንግዲህ ያ መስመር ከቆመ በኋላ ዶክተሮቹ ምን ያደርጋሉ? በመመንጨቂያ ማሽን ለማስነሳት ይሞክራሉ፣ በኤሌክትሪክ ንዝረት እየፈጠሩ ማለት ነው። ያንን እያደረጉ ለ5 እስከ 5 ደቂቃ ድረስ ብቻ ነው የሚቆዩት። ከዛ በኋላ ሰውየው ሞቷል ማለት ነው። ያንን ያቆማሉ። ነገር ግን ይሄ ለኒር ዴዝ ኤክስፒሪየንስ የሚጠቀሙባቸው ሰዎችን ግን ከ5 ደቂቃ ውስጥ ባለፈ ማለት ነው እስከ 20 ደቂቃ ድረስ በዛ በመመንጨቂያ ማሽኑ ይመነጨቃሉ ለ20 ደቂቃ ያክል ማለት ነው። ከዛ ሲነሱ ሰዎቹ የሚናገሩት ነገር ነው ኒር ዴዝ ኤክስፒሪየንስ የሚባለው ማለት ነው። ወይም ደግሞ ለሞት የቀረቡ ሰዎች የሚናገሩት ነገር የሚባለው ማለት ነው። ለምሳሌ ብዙ ሰዎች እንግዲህ ከተናገሩት ውስጥ ብርሃን አየው፣ ነፍስ ምረት ተባልኩኝ፣ ደግሞ ኃጢአቴን በእንደዚህ ነገሮች አሳዩኝ፣ መላእክትን አገኘው እና ደግሞ አንዳንዶቹ ደግሞ በልጅነታቸው የነበረውን ነገር እናትና አባቶቻቸው ምናምን ሊያዩም ይችላሉ። ቤተሰቦቻቸውን ሲሰናበቱም ሊያዩ ይችላሉ። ብቻ እንደዚህ አይነት ነገር ይመለከታሉ። እንግዲህ ሳይንቲስቶቹ ምን ይሉታል? ይሄ አእምሮ ለምሳሌ ወደ አእምሮ ኦክሲጅን መሄድ ሲያቆም አእምሮ ዲኤምቲ የሚባል ወይም ደግሞ የድሪም በጣም ሞስት ድሪም መመንጨት ይጀምራል። ለምሳሌ ልክ እንደ ሙቪዎች ሊያሳያችሁ ይችላል። ለምሳሌ በልጅነቱ አባቱ እየደበደበው ያደገ ልጅ ካለ በዛ ልክ በሞተበት ሰዓት ላይ አባቱ እየደበደበው በስነ ስርዓት ቁልጭ ብሎ ሊታየው ይችላል ማለት ነው። ያ ምንድነው? አእምሮ እየሞተ ባለበት ሰዓት ላይ የሚያሳያቸው ነገር ነው ተብሎ ይታመናል። ከሳይንስ አንፃር እንግዲህ አእምሮ ይቀጥላል ወይስ አይቀጥልም? አንድ ሰው ከሞተ በኋላ ወይም ደግሞ ብሬናችን መስራቱን ካቆመ በኋላ አእምሮ የምንለው ነገር ወይም ደግሞ ማይንድ የምንለው ነገር ይቀጥላል ወይስ አይቀጥልም የሚለውን ስንመለከት ምንድነው ከሳይንስ አንፃር አይቀጥልም ነው የሚሉት። ምክንያቱም ለምሳሌ በምን ያስረዱታል እነሱ? ለምሳሌ ብዙዎቻችን ጋር ስልክ አለ እና ስልካችን ሃርድዌር አለው እና ደግሞ ሶፍትዌርም አለው። ሃርድዌሩ ከተበላሸ ሶፍትዌሩ አይኖርም ማለት ነው። ልክ እንደዛ ሁላ ማይንዳችን ብሬን የማይሰራ እስከሆነ ድረስ አእምሮአችንም የመስራት እድሉ አናሳ ነው። ወይም ደግሞ እስካሁን ድረስ አእምሮ ብቻውን መቆየት ይችላል የሚል ማስረጃ አላገኘንም ይላል ሳይንሱ። እንግዲህ እናንተ ምን ትሉኛላችሁ? ኮመንት ላይ መጻፍ ትችላላችሁ፣ አነበዋለሁ። ቪዲዮ የመጀመሪያ ላይ እንደነገርኳችሁ ቪዲዮውን እስከ መጨረሻው ድረስ ስላያችሁት ቲፑ ልነግራችሁ ነው ማለት ነው። ቲፑ ምንድነው? በኒር ዴዝ ኤክስፒሪየንስ ላይ ወይም ደግሞ ቅድም በነገርኳችሁ ኤንዲኢ በሚባለው ላይ ወይም ደግሞ ለሞት ቅርብ ሆኗል በተባሉት ሰዎች የተናገሩት ነገር ለምሳሌ ምንድን ነበረ? ሰዎች እንደዚህ መላእክቶችን አይተናል፣ እንደዚህ ብርሃን ላይ ሄድኩኝ፣ ጨለማ ምናምን ብቻ እንደዚህ የሚሉት ነገር ህልም ነው ወይም ደግሞ ዲኤምቲ የሚባለው በጣም ትልቅ የሆነ ድሪምን የሚፈጥረው አካል ወይም ኬሚካል ስለበዛ ነው ብለው ነበር አለ ሳይንቲስቶች። ነገር ግን ከዚህ ባለፈ ሰዎች ሌላ ነገር ከሞት በኋላ ህይወት እንዳለ የሚያረጋግጥ ነገር ያሳዩ ደግሞ ሰዎችም አሉ። እነሱን ደግሞ ስለነሱ ደግሞ ሌላ ቪዲዮ ላይ ይሰራላችኋለሁኝ። ስለዚህ ሞር ህይወት የለም ተብሎ አልተደመደመም ማለት ነው በሳይንሱ። ከሞት በኋላም ደግሞ ህይወት ሊኖር ይችላል የሚልም ደግሞ አመለካከት አላቸው። እዛም ነው ሬሳን እያስቀምጡ ያሉት። ብቻ በሌላ ቪዲዮ ሰራላችኋለሁ። ይሄን እንደዛ አይነት ቪዲዮዎችን የምትፈልጉ ከሆነ ልኳችሁ ውስን የሆነ ቪዲዮ አይደለም ሰራው
ከመጽሐፍም ሊሆን ይችላል ከፊልምም ከሁሉም ነገር ላይ ቀነጫጭበን ስለምንሰራ እንድሰራላችሁ የምትፈልጉትን የትኛውንም አይነት ቪዲዮ ሊሆን ይችላል ኮመንት ካረጋችሁልኝ እሰራላችኋለሁ። ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ እንዳትረሱ። መልካም ቀን ይሁንላችሁ።